ጉዞ ተስፋ ሰጪ አስደማሚ ነው። ይሄንን ተስፋ ፈጣሪያችን እያመሰገን እኛ እየተዛዘን ይቅር እየተባባልን እየታረቅን ሰላምን እያበረታን ሰላምን እያበዛን መትጋት መስራትን ባህል እያደረግን ይሄ ክብርን ታይታን ምናምን ትተን በደንብ ወደ ስራ እየገባን ከሄድን በጣም አስደማሚ ነገር ከፊታችን እንዳለ ይታያል። እንግዲህ ብልጽግናን እየጨበጥነው ነው፣ እያየነው። ብልጽግና ይሄ ነው። አፍሪካ ላይ የለም፣ ኢትዮጵያ ላይ የለም። ብልጽግና ይሄ ነው። ስንመጣ አልነበረም፣ በገንዘቡም በስራውም አልነበረም። ብዙ ውሳኔዎች ወስነን ሞተን ያሳካ ነው። አናራከሰውም። ስንመጣ 1 ሊትር ውሃ ያዝን 60 ቢሊዮን ፕላስ ይዘናል። ይሄ ድል ነው። ብልጽግና ማለት እንደዚህ አይነቱን በየቦታው ማየት ማለት ነው። በተለያየ ዘርፍ በተለያየ ቦታ እንደዚህ አይነት በጣም ግራንድ የሆኑ ስራዎች ማየት ማለት ነው። እሱን ማድረግ ከተቻለ ለሀገራችን ለልጆቻችን በጣም ተስፋ ሰጪ ነገር ነው።